ሰላም አደር ይሰማል? እኔ ጋር ይሰማል። ኦኬ ሶ አሪፍ ጋይስ የሞርኒንግ አናሊሲሳችንን እንጀምራለን ማለት ነው። ሶ በዚህ ሞርኒንግ አናሊሲስ ትናንትና አክቹዋሊ በደንብ አልሰራንም፣ ምክንያቱም ማርኬት ቮለታይል ነበረ። ትንሽ ሲመጣ ኢንትሮችን ካሽ ለማድረግ ሙከራ ስናደርግ ነበርና ምን ኤክስፔክት እናደርጋለን፣ ነከስ ያለው ሙቭመንት ምንድን ነው የሚለውን አብረን እናያለን። ሶ ትናንትና ጠዋት ላይ በገባነው ታይም ብዙ ሰዓት አልቆይም፣ ግን እዚህኛው ለው ላይ ስፔሻሊ ማለት ነው የዊክሊ ኮሬክሽን ሌቨል እንደነበረን እና ያንን የዊክሊ ኮሬክሽን ሌቨል ፕራይሱ አንዴ ከነካ በኋላ ፕራይሱን ስዊንግ ባይ ነው የምናየው ብለናል። ያ ማለትም ይህንን የዊክሊ ኮሬክሽን ሌቨል አነክቶ ካለፈ በኋላ ፕራይሱን የምናየው አዲስ ኦል ታይም ሃይ ነው ብለን ትናንትና አናላይዝ አድርገናል የተወሰነች ማለት ነው ጎልድ ላይ። ሶ ዛሬም ያለን አናላይዝ ተመሳሳይ ነው። ኦልሬዲ የዊክሊ ኮሬክሽን ሌቨላችን ኮሬክት ተደርጓል። ዘሴም ደግሞ የዴይሊ ኮሬክሽን ሌቨላችንም ኮሬክት ተደርጓል። ሁለቱም ኮሬክሽን ኦልሬዲ ጨርሷል ፕራይሱ። ስለዚህ ነክስት ኤክስፔክት የሚደረገው የጎልድ ፕራይስ አክሽን ጋይስ ማለት ነው። ፕራይሱ ያለ መምጣት ነው ወደ አዲስ ወደ ኦል ታይም ሃይ መመለስ ነው ያለብን ባለው ስትራክቸር። ኦልሬዲ የማርኬት ሪባላንሱን ጨርሷል ማለት ነው። ስለዚህ አሁን ኤክስፔክት የምናደርገው ሙቭመንት አዲስ ኦል ታይም ሃይ ሎንግ ተርም ማለት ነው። በዚህ 2-3 ቀን ላናይ እንችላለን እንደመጣው። ነገር ግን ለሚቀጥሉት ሳምንታት ፕራይሱ ኦል ታይም ሃይ እስኪመጣ ድረስ ባይ ነው የምናየው። ኦቨርኦል የምናገባቸው ኢንትሮች አብዛኞቹ ባይ ይሆናሉ። ስለዚህ ባያዛችን ከቢሪሽ መጥቶ ነበረ ዘናውን ቢሪሽ ሙቭመንቱን ጨርሶ ወደ ባይ ሽፍት አድርገናል ማለት ነው። ስለዚህ ጎልድ ላይ የምትገባቸው ኢንትሮች ኦቨርኦል የባይ ኢንትሮች መሆን መቻል አለባቸው ማለት ነው። ስለዚህ እነዚህ ኢንትሮችን ስንወስድ ደግሞ ያው ዳይሬክሽናችን የመጀመሪያ ጥያቄ የምንመልሰው ሁሌም አናላይዝ ስናደርግ ከምናያቸው ነገሮች አንዱ ምንድን ነው? ዳይሬክሽን ነው። የመጀመሪያ የማርኬት ዳይሬክሽናችን እንደምታዩት ቡሊሽ ነው ያለው፣ ዘን ሃየር ሎ ብሏል። ካረንትሊ ያው ነከስ ጥያቄያችን ምንድን ነው? አሁን ላይ ምን አይነት ሙቭ ላይ ነው ስንል ኦልሬዲ ኢምፓልስ ሰጥቶ ነበረ። ካረንትሊ ኮሬክሽን ጨርሰዋል ማለት ነው። ስለዚህ ሶስተኛ ጥያቄያችን ደግሞ ምንድነው? ነክስት ምንድነው ኤክስፔክት የምናደርገው ከዚህ ማርኬት ምን ኤክስፔክት ይደረጋል? ነከስ ነከት ኢምፓልስ ኤክስፔክት ይደረጋል። ስለዚህ ኢምፓልስ ሙቭ ደግሞ የሚመጣ የሚችለው ከአዲስ ከነበረው ኦል ታይም ሃይ በላይ ብሬክ ማድረግ ነው እንደገናና ሶ ኦቨርኦል ግን ረዘም ሊል ይችላል። ብሬክ እስኪያደርግ ድረስ እንደመጣው ፍጥነት ላይ ሄድ ይችላል። ነገር ግን አዲስ ኦል ታይም ሃይ የማግኘት ተንሳችን በጣም 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 ከፍተኛ ነው ማለት ነው። ስለዚህ እያንዳንዱ የምንገባቸው ኢንትሮች ካሉ ወደ ባይ ይሆናሉ ማለት ነው። ስለዚህ ካረንትሊ ግን አንድ ትልቅ ፌስ እያደረግን ያለ ነው ምንድነው? ኢንትሪ እና ስቶፕ ሎስ ነው። ሶ እናንተም ተመሳሳይ ነገር ያጋጠማቸው እንደሆነ እርግጠኛ ነኝ። ኢንትሪ እና ስቶፕ ሎስ በጣም ትላልቅ ስቶፕ ሎሶች ነው እየሰጠን ያለው። እንደዚህ አይነት ትናንሽ ኦርደር ብሎኮች የሚመስሉ ኦርደር ብሎኮች የሚሰጠን ስቶፕ ሎሶች ለምሳሌ 322 ፒፕስ ምናምን ነው ስቶፕ ሎስ እየሰጠን ያለው እና ይሄኛው ነው ካረንትሊ ሜቢ አሪፍ አድቫንቴጅ እንዳንወስድ ወደ ላይ ማርኬቱ ላይ ሊያደርገኝ የሚችል ነገር እሱ ብቻ ነው ማለት ነው። ነገር ግን ምን ለማድረግ ሙከራ እናደርጋለን? አሁን በፊት ስገባ የነበረው 0.66 ሎት ነው አይደለ? ጠቅላላ ሁለት ፖዚሽን እንቀንስና 0.1 ወይ ምናምን እየተጠቀምን ትናንሽ ስቶፕሶችን እየተጠቀምን ትሬድ ለማድረግ ሙከራ እናደርጋለን ማለት ነው። ምክንያቱም በፊት በነበረን ሪስክ ማናጅመንት እያስገባን አይደለም እና አሁን ላይ በቀን ከ1000 ፒፕስ በላይ ራን እያደረገ ስለሆነ በ0.1 ሎት ኦልሞስት 1000 ፒፕስ ምናምን ሂት የምናደርግ ከሆነ በቂ ስለሚሆን ማለት ነው በትናንሽ ሎት ሳይዞች ለመግባት ሙከራ እናደርጋለን። ምክንያቱም በፊት በተጠቀሙት ሪስክ ማኔጅመንት ተጠቀሙ ከሆነ ግን ስቶፕ ሎሱ በጣም 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 ትልቅ ነው የሚሆንባችሁ እና ትልቅ ሪስክ ነው የሚሆን። የተወሰነ ያው ሁሌም ማሰብ ያለባችሁ ፕሮፊቱን መስራት ሳይሆን ካፒታላችን መጠበቅ ላይ ስለሆነ ፎከሳችን ማለት ነው። ስለዚህ እነዚህ ነገሮችን ታሳቢ እናደርጋለን እና ትንሽ ሎት ሳይዝ ተጠቅመን መግባት የምንችላቸው ኢንትሮች ኦፖርቹኒቲ ሲኖሩ ደግሞ እየገባን እንሄዳለን ማለት ነው ጋይስ። ሶ የጎልድ አናላይሳችን ይህንን ይመስላል። ባያዚሽን ስዊንግ ባይ ነው ያለው ወደ ላይ ያው እናየው ደግሞ ተመሳሳይ ማለት ነው። ኢትሮች ደግሞ ያው ተመሳሳይ ከዚህ ያቀርብ ነው። ስፔሻሊ ፎሬክስ ቢሮ ትሬድ የምታደርጉ ልጆች ካላችሁ ደግሞ የታለ ዩፒ ፎሬክስ ቢሮችን ትሬድ የምታደርጉ ልጆች ካላችሁ ደግሞ ፎሬክስ ቢሮች ስለው ናቸው ያሉት ቮላታሊቲያቸው። ስለዚህ የጂፒጂፒ ፕሪቪየስ ከዚህ ሀይ ያለ ወደ ለው ኤክስፔክት አድርገው ነበር። እስከለው ድረስ አልመጣም። የተወሰነ ሙቭመንት መጥቶ ተመልሷል። አይ ቲንክ ፋበናቺ ኮሬክሽን ሌቨል የነካ አይመስለኝም። አለካም ኢንቫሊድ ሙቭመንት ስቲል ሙቭ እያደረገ ነው። ሶ ነገር ግን ማርኬት አሁን ያለው ማርኬት ትንሽ ጂኦፖለቲክሱ ክራይሲሱ በዛ ያለበት ስለሆነ ትሬድ ስትወስዱ ቦዝ ሳይድ የምታገኛቸው አድቫንቴጆች መውሰድ እንችላለን ዩኤስዲ ላይ።
ስለዚህ ጂፒኤስዲ ላይ ስቲል ክሊር የሆነ ነገር የለም። ወደ ሌሎች ፔሮች እንሂድና ኦኬ ሶ ጂፒኤስዲ ፕሪቪየስ ዊክ ይህንን ሃይ ብሬክ አድርጎ ከወጣ በኋላ ፕራይሱን እስከዚህ ለው ድረስ ሴል እንደምናየው ነበር ስናወራ የነበረው ኮረክሽን ሌቨላችን ስለሆነ ፕራይሱ ኦቨርኦል እስከዚህ ለው ድረስ ስቲል የምናየው ያው ቢሪሽ ነው የምናየው እስከ ኮረክሽን ሌቨላችን ድረስ በፋበናችንም ትንሽ ይቀረዋል ማለት ነው። ሶ ፕራይሱ ይህ ፔር ላይ ስቲል ቢሪሽ ባዝ ይኖርናል ኦቨርኦል ማለት ነው። ስለዚህ ካረንትሊ እዚህ አካባቢ ውስጥ የሚገኙ የኢንትሪ ኦፖርቹኒቲዎች ካሉ ቴክ ለማድረግ ቻንሶች ይኖራችኋል ወደ ሴል ሳይድ ማለት ነው። ሶ ይህንን ፔር ላይ ለምሳሌ ካረንት ዋን ሀወር ላይ ብናይ አክቹዋሊ ኢንትሪ ያለው እዚህ ከፍ ብሎ ነው ያለው። ይህ ለብል ያለው ሶ እስኪ ሎወር ታይም ፍሬም ቼክ እናድርግና ዝቅ እንበል ነው ይሄኛው ስቲል ኢንቨስትመንት ነው። ሶ እዚህ አካባቢና ከዚህ በላይ ነው። ስቲል ይህ ፔር የተወሰነ ባይ ፖዚሽኖች ሊወጣ ይችላል። ከዛ ግን ስቲል ሴል እስከዚህ ለው ድረስ የምናየው በያዛችን ቤሪሽ ነው ጂፒ ዩኤስዲ ላይ ማለት ነው። ሶ የምትወስዳቸው ኢንትሮች በዚህ ባዝ ላይ ዲፔንድ የሆኑ መሆን መሻት አለባቸው። ዩሮ ዩኤስዲ ፐርፌክትሊ መጥቷል። ኦልሬዲ ባለፈው ሳምንት የሰራ ነው አናላይዝ አይታችሁ ከሆነ ምን ነበር የሰራ ነው? ዩሮ ዩኤስዲ ይህንን ሃይ ብሬክ አድርጎ ሲወጣ እስከዚህ ለው ድረስ መመለስ አለበት። ስለዚህ እስከዚህ ለው ድረስ በያዛችን ቤሪሽ ነው ብለን አናላይዝ አድርገን ነበረ በጋራ ላይቭ ቴሌግራም ላይ ጠዋት በማድረግበት። ስለዚህ ይህ ስትራክቸር በፐርፌክትሊ ኮረክሽን ሰጥቷል ማለት ነው። ሶ አሁን ይህ ፕራይስ ላይ ወደ ባይ የምናይበት ሲቹዌሽን ይጀምራል ማለት ነው። ስለዚህ ጂፒኤስዲ ላይ ሶሪ ዩሮ ዩኤስዲ ላይ ማለት ነው ወደ ባይ የምናይበት ቻንስ ይኖርናል አሁን ማለት ነው። እንደምታዩት ይህ ሌቨል ዊክሊም ብሬክ የተደረገ ሌቨል ነው የነበረው። ሶ ዊክሊም ኮረክሽን ሌቨል ነው የነበረው። ስለዚህ ይህ ፕራይስ ኦልሬዲ ዳይሬክሽኑ ቡሊሽ ነው ያለው። ዘነከስ ደግሞ ኦልሬዲ ኮረክሽን ሰጥቷል። ኔክስት ኤክስፔክት የምናደርገው ኢቨንት ቢኖር ደግሞ ኢምፓልስ ሙቭ ነው የሚሆነው ማለት ነው። ስለዚህ ዩኤስዲ ላይ የምናያቸው ኦቨርኦል አብዛኞቹ ኢንትሪዎች የሚሆኑት ባይ ኢንትሪዎች ናቸው ማለት ነው። ነገር ግን እዚህ ጋር ኤች4 ብሬክ የተደረገ ሌቨል አለ ከዚህ በፊት እስከዚህ ለው ድረስ ግን ሊመለስ ይችላል። ያንንም ታሳቢ ማድረግ አለብን። ሶሪ እስከዚህ ሌቨል ድረስ ነገር ግን ኦልሬዲ የዴይሊ ኮሬክሽናችን ስለሰጠ ካረንትሊ ይህ አካባቢ ውስጥ ኮንፈርሜሽን የሚሰጥ ከሆነ ይህ ዩሮ ዩኤስዲ ላይ ማለት ነው ባይ እየገባን እንቀጥላለን ወደ ሃይ ማለት ነው። ስለዚህ እነዚህ ኢንትሪዎችን ቼክ ለማድረግ ደግሞ የምትጠቀሙት ሁሌም ሎወር ታይም ፍሬም ነው። ከዋን ሀወር ጀምሮ እስከ 5 ሚኒት ሚኒማም ቢሆን ይመረጣል። እነዚህ ሎወር ታይም ፍሬሞች ላይ ደግሞ የኮንቲኒሽን ኢንትሪ ሞዴሎችን እንዲሁም ደግሞ ያው ከዚህ በፊት የተማራችሁ ተማሪዎች ካላችሁ የኢንትሪ ሩሎቻችሁን እያያችሁ መቀጠል ትችላላችሁ ማለት ነው። ካረንትሊ ስትራክቸር አባብ ዚስ ሃይ ቦዲ ብሬክ ካደረገ ዚስ ሃይ ቦዲ ብሬክ ካደረገ ሪኩዌስት ያደረግ ሁለት ሌቭሎች አላቸው። አንደኛው ይሄኛው፣ ሁለተኛው ደግሞ ይሄኛው ራሱ ማለት ነው። ሶ ሁለቱም ሌቭል አንዱን ተጠቅማችሁ መቀጠል ትችላላችሁ ማለት ነው። ኦቨርኦል ግን በያዙ ቡሊሽ ማለት ነው። ዩኤስዲ ጂፒአይ ፕሪቪየስ ዊካች የነበሩን አናሊሲስ በጣም ፐርፌክትሊ ፕራይሱ እስከ ሲሄድ እንደነበረ ታስታውሳላችሁ። ነገር ግን የባለፈው ሮብ መሰለኝ የነበረው ፋንዳሜንታል ኒውስ ፕራይሱን በደንብ ነበረ ዳምፕ ያደረገው። ዳምፕ ሲያደርገው ምን ብለን ነበረ? አይ ቲንክ ሐሙስ ጠዋት ላይ መጨረሻ ላይ የሰራ ነገር ስለሆነ ይህንን ሌቨል ብሬክ አድርጎ ሲወርድ ሚኒማም ፕራይሱ እስከዚህ ድረስ መመለስ አለበት። ይህንን ለው ስለነበር ፕራይሱ ሚኒማም ይህንን ሃይ ድረስ መመለስ አለበት። ከዛ በኋላ ኤክስፔክት ብናደርገው ኦቨርኦል ሴል ቢሆንም ስቲል ግን የተፈጠረው ቢኮዝ ኦፍ ፋንዳሜንታል ኒውስ ስለሆነ ያ ኒውስ ሽፍት የሚያደርግ ሆነ ሊመለስ ይችላል ብለን ነበር እና ከአራት ሎር የመጀመሪያ ታርጌት ያደረገው ነበር ፐርፌክትሊ ተመልሷል። ዘን ሰከንድ ደግሞ ፕራይሱ ኤች4 ብሬክ ያደረገበት ነው አለ ሜቢ እስከዚህ ነው ድረስ የመውጣት ቻንሱ ከፍተኛ ሊሆን ይችላል። ስለዚህ ዩኤስዲ ጂፒአይ ቦዝ ዊዝን ዚስ ሌቭል ውስጥ የምናገኛቸው ኦፖርቹኒቲዎች ካሉ ወደ ባይ ሞዴል ሲልም መጠቀም የሚችሏቸው ኦፖርቹኒቲዎች ናቸው ካረንትሊ ማለት ነው። ሶ ለምሳሌ ካረንትሊ ብሬክ አድርጎ እስከዚህ ሌቨል አስቀምጧል። ከዛ ሌቨል በታች የተሻለ ነገሮች ካሉ እኔና ሊኩዊዲቲ ጨምር ያላቸው ሌቨሎች ካሉ እኔና
ስፔሻሊ ይሄኛው ማለት ነው ይሄኛው ሌቨል ፐርፌክት ኢንትሪ መሆን ቻንሱ ከፍተኛ ነው ማለት ነው። ሶ እያንዳንዱ የምትወስዳቸው ኢንትሪዎች ግን ኦልሬዲ ካረንትሊ ዩኤስዲጂ ፕራይም ምንድን ነው ያለው አባብ ዴይሊ ነው ያለው። አባብ ዴይሊ ብሬክ አድርገው አባብ ዴይሊ ኮሬክሽን ላይ ያለው። ስለዚህ ኔክስት ኢምፓክት ኤክስፔክት ሊደረገው ኢምፓልስ ሙቭ ነው የቢሪሽ ኢምፓልስ ሙቭ። ስለዚህ ያንንም ግንዛቤ ውስጥ አስገቡ። አት ሴም ታይም ደግሞ ኤች4 ብሬክ ኦፍ ስትራክቸር አለ ወደዛም ሊወጣ ይችላል እና ቦዝ እዚህ አካባቢ የምታገኟቸው ሁለቱም ቻንሶች መጠቀም ስላላችሁ ቦዝ ግን ሪስኪ ናቸው ማለት ነው። ሶ ኦቨርኦል የምንሰራቸው የፔሮች እነዚህ ናቸው ስንጠቀማቸው የነበሩ ኖርማል ቻናል ላይም እዚህኛው ላይም። ሶ በዚህ ሳምንት ግን ኦልሬዲ የምንወስዳቸው የጎልድ ኢንትሪዎች ይኖራሉ ብዬ አስባለሁ። ኦልሬዲ ትናንትና ጀምሮ ሆልድ ያደረኩት ፖዚሽን አለ እኔ ታች የገባሁት የጎልድ ላይ ትናንትና ጀምሮ ሆልድ ያደረኩት አንድ ፖዚሽን አለ እዚህ ሎው ላይ የገባሁት ማለት ነው። ታች እዚህ ጋር የገባሁት የ15 ሚኒት ክሎዘር ከሰጠ በኋላ እስኪሚፈጠር ነገር ካለ አብረን እናያለን ጋይስ። ስትራክቸሩ ብሬክ ካደረገም ሌሎች ኦፖርቹኒቲዎች ካሉም አብረን እየተጠቀምን በተወሰነ ሎት ሳይዝ ለመሄድ ሙከራ እናደርጋለን ማለት ነው። ስለዚህ ዛሬ ያለን ሞርኒንግ አናላይዝ ይህንን ይመስላል ማለት ነው።